ጨለማ ከብርሃን ጋር እንደሚቃረን ሁሉ በኃጢአት ውስጥ ያለገ ሰው ለበጎ ነገር ምን ይሆናል መስላችሁ? አንደኛ ተቃራኒ ይሆናል። ያም ባይሆን ደግሞ ምን ይሆናል? በጎ ነገር ማይስማማው ይሆናል። ክፉውን በጎ በጎውን ክፉ ለሚሉ፣ መራራውን ይጣፍጣል የሚጣፍጠውን ይመራል ለሚሉ ሰዎች ወዮላቸዋል። አሁን በዚህ ዘመን ስታዩት ክፉ በጎ ይባላል። በጎ ሰው ምን ይሆናል? ክፉ ነው ይባላል። ኃጢአት ክብር ይሰጠዋል። ጽድቅ ደግሞ ከመድረክ ተጠርጎ ይወጣል። ይሄን የሚያደርገው ምንድን ነው ስትሉ የታመመች ነፍስ ናት። ይሄን የምታመጣው በሽተኛ ነፍስ ናት። ስለዚህ ጌታችን ኢየሱስ ክርስቶስ ከኃጢአት እጅ አድኖናል ነው። መቼ ነው ያዳንን? አንደኛ መጠበቂያውን ሰጥቶናል። ሁለተኛ ኃጢአት የግድ አትጥለንም። አሁን ወደነ ምን ወርቅ አንድ ሰው ውጊያ ገጥሞ ወታደር ማርኮ መሳሪያውን ቀምቶ ይህን ሰው እየጠበቀ